Yes, Chan. Ambassa. ትችላለህ። Yes. ምስሪንግ ጋየ በጣም ነው የጋየው። It's easy. ያ ጉልበታችን ቢበጠስ ነው እንጂ እጅ አልሰጠም። ሱሬ ጎበዝ ትሬነር ናት፣ በዛ ላይ አክተር ነው። Yes sir. ኳድ እያያችሁ ነው አይደል ጋይስ? የሀበሻ ኢትዮጵያ ካፍ የለው ምናምን እንደሚባለው አይደለም። ሀበሻ ካፍ አለ። እሱ ስትሪንግዙን ቢልድ ለማድረግ ነው ማጂ። እኛ ምን እዳለብን? ዋፒ ጋይስ ባሚኔ ዛሬም በሌላ ቪዲዮ መጥቻለሁ። የአዲስ ዩቲዩብ ቻናሌ ነው። ሰብስክራይብ፣ ሼር በማድረግ ተባበሩኝ። የዛሬ ወርካታችን የሚሆነው አንድ እንግዳ አለን። ከሱ ጋር የሌግ እንቅስቃሴ ይኖረናል። ሱሬ ትባላለች። ኢትዮጵያ ውስጥ አክተር ናት። እንግዲህ ለማታውቁት ሶ በታራሳን ታስታውቃለች። ሱሬ ወስጉድ አማን ነው ወይ? አለሁልሽ። ሌናችሁ ጋይስ ዛሬ እንግዲህ ከባሚ ጋር የኔን የሌግ ወርክአውት ፕላን እንከተላለን። ሶ አብራችሁ እሺ ትንሽ ለ5-10 ደቂቃ ወርማፕ እናደርጋለን። እናንተ ግን ማንኛውንም አይነት ወርማፕ መጠቀም ትችላላችሁ። ብዙ ኤነርጂ የማያስወጣቸው የሆነ ወርማፕ ቢሆን ይመረጣል። ቢኮዝ ዋናው እንቅስቃሴ ላይ ኤነርጂያችሁን ሉዝ እንዳታደርጉ ማለት ነው። እኛ አሁን ባይክ የመረጥንበት ምክንያት ጆይንቶቻችንን በደንብ ለማሟሟቅና ለእንቅስቃሴው ሬዲ ለማድረግ ነው። የምንገኘው አልፋ ፊትነስ ነው። አልፋ ፊትነስን ለማታውቁት ብስራተ ገብርኤል ላፍቶ ሞል 100 ሜትር ገባ ብሎ ነው። ሶ ሁለታችንም ትሬን ነው የምናደርገው እዚህ አልፋ ፊትነስ ነው። እሱም ትሬነር ነው እንደኔ። ሶ መታችሁ ቼክ ማድረግ ትችላላችሁ። የሱን አካውንት አስቀምጥላችኋለሁ ታች። ሱሬ ጎበዝ ትሬነር ናት፣ በዛ ላይ አክተር ነው። አክተር ነው ስላችሁ የራሱ የሆነ ሙቪ አለው። ሜን ካራክተር ሆኖ የሰራበት ማለት ነው። እና ከታች ሙቪን አስቀምጥላችኋለሁ፣ ሄዳችሁ ቼክ አድርጉት። ጸዳል ይባላል። በጣም የሚገርም ድራማ ነው። እኔ ጨርሼዋለሁ በራሴ እና በጣም የወደድኩት ነው። ግቡና ቼክ አድርጉት። በመቀጠል ሞዴልም ጭምር ነው። የተለያየ ሙዚቃዎች ላይ ሰርተዋል። በነገራችን ላይ ሚኒ ሲሪየስ ነበርና የሰራ ነው። የመጀመሪያው ተከታትሎ ሲያይ የነበረው ከኔ የበለጠ እሱ ነበረ። ያለማጋነን እኔ ስለወደድኩት ነው። በጣም ነው የወደድኩት ሙቪውን። እና እንደዚያ ሙያ ያላችሁ ሰዎች ሙቪ ማስተር ፈልጉ ካላችሁ ፕሮሞሽን ምናምን ቼክ አድርጉት። በጣም ፓሽኔት ነው የሚሰራላችሁ ማለት ነው። ልክ መጀመሪያ ወይ በባይክ ወር ትሬድሚል ላይ ወክ በማድረግ ወርማፕ ካረጋችሁ በኋላ የምትሰሩትን መስል በደንብ አክቲቬት ማድረግ ያስፈልጋል። ምክንያቱም ያንን ተከትሎ ጉዳት ተከትሎ አንድ ላይ ሊመጣ ስለሚችል ራሳችንን ከዛ ለመጠበቅ በደንብ ወርማፕ እናደርጋለን ማለት ነው። አሁን የመጀመሪያ ኤክሰርሳይሳችን ጋር መተናል። አዳክተር ነው የሚሆነው የመጀመሪያ ኤክሰርሳይሳችን። ቅድም እንዳልኳችሁ መስላችንን በደንብ አክቲቬት ማድረግ ስላለብን የመጀመሪያውን ሴት ላይት በሚባል ዌይት በዛ ያለ ሬፕ አድርገን እንሰራለን። ከዛ የመጀመሪያው ሴት ላይ ወይም ደግሞ ወርማፕ ሴታችሁ ላይ በትክክል ወርማፕ ማድረጋችሁ የምታውቁት በትክክል የሚሰራውን መስል ሂት ማድረግ አለበት። የምትሰሩት እንቅስቃሴ ጀስት ላይት ዌይት ስለሆነ አሯሩጠን አንተውም ማለት ነው። ስለዚህ ቀስ አድርገን በደንብ መስላችን ላይ ፊል እያደረግ ነው እናሟሙቃለን። አዳክተር ለምን ይጠቅማል ብትሉኝ ስፔሻሊ እስኳ በምታደርጉበት ሰዓት ጉልበታችሁ ኒኬቭ የሚያደርግ ከሆነ የሂፕ አላይመንታችሁ ልክ ካልሆነ እንደዚያ ስትሬንግዛችሁ ቢልድ ያደርግላችኋል ማለት ነው። በመቀጠል ኳዳችሁ አሪፍ ከሆነና የኳድ እይታችሁን ሉኩን የኳዳችሁን ተለቅ ገዝፎ እንዲታይ ከሚያደርግልን አንደኛው መስል አዳክተራችን ነው ማለት ነው። አዳክተራችሁን በደንብ ለማሳደግ ሞክሩ። የኳዳችሁ በጣም ጎልቶ እንዲታይ የምትፈልጉ ከሆነ ማለት ነው። ሁለተኛውን ሴት ትንሽ ከበድ እናደርገዋለን። በደንብ ስትሬች እያደረግን ኮንትራክት በደንብ ከ10 እስከ 15 ሬፕ እንሰራለን። የመጀመሪያ ሴታችን አሁን
አሁን 79 ኪሎ ላይ አድርገነዋል። ሁለተኛ ሴታችን ነው የሚሆነው። ከ10 እስከ 12 ባለው ለመስራት እንሞክራለን። ናይስ 10 ይበቃኛል። 10 ነው የምሰራው። ከ10 እስከ 12 ከ10 ግን እንዳይንስ። ፍሌክሲቢሊቲ እኔ ግን በእጄ ጎትቼ እኮ One, two, come on. Yes. ሁለት ናይስ። ናይስ ሁለት ጨምራት። አሪፍ ሰጋያ ዳክተር አሪፍ ስማ አሪፍ። ሶ ይሄን ማሽን ከሌላችሁ ራበር ባንድ ተጠቅማችሁ ኢንቴንሲቲውን እየጨመራችሁ ይሄን እንቅስቃሴ መስራት ትችላላችሁ። ከሆነ ነገር ጋር ወይም ከሆነ ፖል ጋር አድርጋችሁት አንዳንድ ነገር እያደረጋችሁ ይሄን እንቅስቃሴ በደንብ መስራት ትችላላችሁ ማለት ነው። ኮፐንሃገን የሚባል እንቅስቃሴ አለ። ስፔሻሊ ብዙ ሰዎች ለብሽሽት ብለው ነው የሚሰሩት እና እሱ ሙቭመንት መጠቀም ትችላላችሁ። ኮፐንሃገን ይባላል። ሰርች አድርጉና ቼክ አድርጉ። በጣም አሪፍ ነው። ቤት ውስጥ ባሉት ኤኒ ኦብጀክት ነገሮች ተጠቅማችሁ ኢዚሊ መስራት ትችላላችሁ ማለት ነው። ይሄ ማሽን ከሌላችሁ ማለት ነው። ሶስተኛ ሴታችን እንገባለን። 93 ኬጂ ወይም 205 ፓውንድ አድርገነዋል። ከ6 እስከ 8 እንሞክራለን። ለዛሬ ከማን ማጂ 6 ይበቃኛል። 6 yes ስድስት እኮ በቂ ነው ሲጀመር አያስኬድም። ከዛ በላይ ራስ ቀጣዩ ኤክሰርሳይሳችን የሚሆነው ሌግ ኤክስቴንሽን ይሆናል። ሁለተኛ ኤክሰርሳይሳችን ሌግ ኤክስቴንሽን ባይ ዘ ዌይ ብዙ ቤኔፊቶች አሉት። ኒ ኢንጁሪ ካለብን በኒያችን አካባቢ ያሉ ሌጋመንቶችን ለማጠንከርና ወደ ቀድሞ ስትሬንግዛቸው ለመመለስ ኤክስቴንሽንን እመክራለሁ። ኤክስቴንሽን ስገቡ ጉልበታችሁን የሚያማችሁ ከሆነና ወይም ደግሞ ኮምፎርታብል ማትሆኑ ከሆነ መደገፊያውን ወይም ደግሞ መቀመጫውን ወደ ኋላ በጣም የዘረጠጣችሁት ጉልበታችሁ ላይ ይሄ ፓድ ጫና እያሳረፈ ነው ማለት ነው። ምክንያቱም ይሄኛውን ፓድ እግራችሁ ላይ በምታስጠጉበት ጊዜ ጉልበታችሁ ላይ አደገኛ ጫና ይፈጠራል ገና ዌይቱ መስራት ሳትጀምሩ። ስለዚህ ዌይቱ መስራት በሚጀምሩ ሰዓት እዚህ አካባቢ መጥፎ የሆነ አንኮምፎርታብል የሆነ ስሜት ይሰማችኋል ማለት ነው። ያንን ለማስተካከል መጀመሪያ መደገፊያችንን ወደፊት እናስጠጋለን። ከዛ ጉልበታችን ሜክ ሹር ትንሽ ወጣ እንዳለ ወይም ደግሞ ይሄኛው ፓድ ከስር ያለው ፓድ ከጉልበታችን ስር ያለውን ፓርት እንዳልተጫነው ሜክ ሹር። ከዛ በኋላ ይሄን ወደፊት እንገፋለን። ላይት ዌት ነው 115 ፓውንድ ላይ ነው ያለው። 15 ሬፕ እንሰራለን ማለት ነው። በደንብ ኮንትሮል እያደረገ ቀስ እያረኩት ያለው ከብዶኝ ሳይሆን መስለኝ በደንብ አክቲቭ ማድረግ ስላለብኝ ነው። ከዚህ በኋላ የሚቀጥለው ሴት ሄቪ ሴት ስለሚሆን ትንሽ ጉልበቴን ስለሚያመኝ ሬፑን በደንብ ጨምራለሁ። እኔም ምን ጊዜም ኒ ፔን ኖራችሁ ግን ሌግ መስራት የምትፈልጉ ከሆነ ጉልበታችሁ በደንብ አክቲቬት መሆኑና በደንብ መሞቁን ቼክ አድርጉ። ካልሆነ ቀጥታ ወደ ወርኪንግ ሴታችሁ የምትገቡ ከሆነ ግን ጉልበታችሁ ያለውን ፕሬሸር ከፍ ታደርጉታላችሁ። ከዛ ሂል ለማድረግም ጊዜ ይወስድባችኋል ማለት ነው። 100 ኬጂ አድርገን የመጀመሪያ ሴታችንን እንጀምራለን። እንደሰማችሁት ከሆነ ባሚ ጉልበቱን ስላመመው አድቫንቴጅ ለመውሰድ እንሞክራለን። ከሱ የተሻለ በደንብ ለመስራት እንሞክራለን። ኦልሞስት ፉል ስታክ ኦልሞስት 4-5 ፔዝ ነው የሚቀረው። እንግዲህ ወርኪንግ ሴት ከዛ ነው የምንጀምረው ማለት ነው። ምንም ቅድም እንዳልኳችሁ ነው፣ በጣም ጠንካራ ነው። አሪፍ የመጀመሪያውን ሴት በደንብ ሰርተናል። 10 ሰርተናል። ቀጣይ 2 እና 3 ፉል ስታክ ስለሚሆን ያስፈራራኝ ስለሆነ አሁን 10 ላይ ጨርሻለሁ ማለት ነው። yes sir ኳድ እያያችሁ ነው አይደል ጋይስ? ናይስ 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 ሰንደረስ ናይስ ሁለት ጨምር። በነገራችን ላይ የኳድ ቅርጽ ጋርና ስትሬንግዝ በምንም አይገናኝም። ለምሳሌ ትልቁ ሄቪ ሊፍት የሚያደርገው ሰውዬ 300 ኬጂ ስኳት የሚያደርገው ሰውዬ የእግር ቅርጽ የለውም፣ ግን ጠንካራ ነው።
ጠንካራ ነው። ይሄ ነገር ሙገሳም ስድብም ነው። ተቀብያለሁ። ትንሽ ረፍት እናደርግና ወደ ሁለተኛው ሴት ወይም ደግሞ ፉል ስታክ አድርገን የምንሰራበት ሴት ጋር እንገባለን ማለት ነው። እንታገላለን እንግዲህ ከዚህም በኋላ የላስት ሁለተኛው ሴቶችን በፉል ስታክ እንደምንም ብለን ያው ጉልበታችን ቢበጠስ ነው እንጂ እጅ አንሰጥም። አሁን ፉል ስታክ እንገባለን። ፉል ስታክ አበዛንባችሁ። ባይዞ በብዙ ፕሮግረስ የመጣ ነው። ለረጅም ጊዜ እዚህ ማሽን ላይ ወይም ደግሞ ኤክስቴንሽን ኤክሰርሳይስን ለረጅም ጊዜ ሌግ ዴይ ላይ ፕሮግረስ እያደረግን ቀስ በቀስ መተን ነው እዚህ ጋር ፉል ስታክ የደረስ ነው። ብዙ ጊዜ ክላይንቶች ስናሰራ ጉልበት ፔን ያላቸው ሊኖሩ ይችላሉ። እነሱን ሪሃብ ለማድረግ እንጠቀመዋለን ይህን ማሽን። ሃይፐርትሮፊ ለሚፈልጉ ደግሞ ሃይፐርትሮፊ፣ ስትሬንግዝ ለሚፈልጉ ደግሞ ስትሬንግዝ የፊት ለፊተኛውን የእግራችን ክፍል ወይም ኳድራሴፕሳችንን በደንብ ያሰራልናል። እኛ ደግሞ አሁን ከዚህ በኋላ ስትሬንግዛችንን ስለሆነ እያሳደግን የምንመጣው ሬፑን እየጨመርን እንሰራለን ማለት ነው። ስለዚህ አሁን ከኔ ጋር ከ10 እስከ 12 እንሞክራለን። ከ10 እስከ 12 yes let's go guys ና ቀላል አይደለም። come on so ና አንበሳ go yes sir go ትችላለህ። ያስኬዳል come on አንበሳ yes ሁለቴ give me two come on let's get it one more ጀግና ፉል ስታክ በነገራችን ላይ 12 ትሪፕ አይሰራም። አራት ትሪፕ ከሰራችሁ ይበቃ። ባሚ 15 ይሰራዋል። እስቲ ኧረ ኬት መጥቶ ፉል ስታክ ማለት እኮ 134 ኬጂ እንዲህ ኤክስቴንድ ማድረግ ማለት ነው። ኢማጂን እንዴት 12 ትሪፕ ማለት እኮ ባሚ ትችላለህ። ስንት ነው የምሞክረው? 10 ከሰራ 2 አራር ካለኝ ይበቃል። ኦር 8 ሰርቼ 2 አራር በቃ 3 ነው ይበቃሽ። ናይስ አብረን እንሰራዋለን። yes ናይስ come on yes 10 በቃ ናይስ በጣም አሪፍ thank you god damn ጋይስ ልጅ ኳሉን እያያችሁት ነው። ባይዘ በአሁኑ ሚስተር ኢትዮጵያ ውድድር ሊገባ እያሰበ ነው። እየተዘጋጀ ነው ያለው። ስለዚህ ዩቲዩብ ላይ የሚሰራላችሁን ቪዲዮ በደንብ ተከታተሉ። ቀላል ሰው አይደለም፣ ትልቅ ቦዲ ቢልደር ነው ኢትዮጵያ ውስጥ። በደንብ ተከታተሉት። ዝግጅቱንም በዛው ያሳያችኋል። ተከታተሉ። ስቴይ ቲዩን። እናመሰግናለን። thank you my dear appreciate ለረጅም ጊዜ ወደ ውድድር ገብቻ ወደ ውድድር ፓርቲሲፔት አላረኩም ለ4 አመት። ያው በጣም ብዙ ነገሮች ስለነበሩ ግን አሁን ከፈጣሪ ጋር ለመመለስ አስቤያለሁ። ያው እሱ ከረዳኝ አሪፍ ውጤት አመጣለሁ ብያለሁ። ያው እየታገልኩ ነው። እስኪ እናያለን ምን ሀፕን እንደሚያደርግ። ሰርፕራይዝ አለኝ ብዬ ነበረ። እንግዲህ ምን ማድረግ አይችልም። እንግባ። የመጨረሻ ሴት ነው የሚሆነው። አንድ ድሮፕ ሴት ይኖረዋል። ፉል ስታኩን 10 ሬፕ እንሰራለን። ከዛ አንድ ድሮፕ እናደርግና ከ8 እስከ 10 እንሞክራለን። ድሮፕ ያደረግነው ኢዚ come on yes go yes sir nice go yes go ሁለተኛ come on one more easy so damn 10 ያሰራል። come on now let's get it come on yes go ባሚ ካጠገቤ ካለ አይከብደኝ። ና yes 1 2 go 3 nice 4 go 5 ያስኬዳል ማጂ come on 6 go 7 yes 3 more ና let's stay one more ትችላለህ go yes ና come on you did it nice sir damn 10 ሁለቱንም የሰራው yes
2 3 4 5 7 2 ጫን አንበሳ 93 205 ፓውንድ yes okay let's go 2 3 4 Come on. Push. Yes. One more hand. Ambassan. So, damn. ከባድ ኤክስቴንሽን ኳደጋየ እዚህ ጋር ጨርሰናል ጋይስ። ዞረን ማን ነው ወደ ሌክተር በመጀመሪያ ኤክሰርሳይዝ ኤግዞስት ማድረግ ይላል። ሶ እዚህ ጋር ደግሞ 2 ወርኪንግ ሴት ነው የሚኖረን። የመጀመሪያው ዋርም አፕ ሴት ይኖረናል። ቀለል አድርገን ልክ እንደ ሁለቱ ኤክሰርሳይሶች ቀለል አድርገን በዛ ላይ ሬፕ ሰርተን መስላችንን በደንብ አክቲቭ ለማድረግ እንሞክራለን። ይሄኛው ኤክሰርሳይዝ ደግሞ ሃምስትሪንጋችንን በደንብ ሂት ያደርግልናል። ያ ሬፕ 15 Let's go. Yep. Easy ነው። 2 3 Go. 6 Come on. 8 ና አይ ለኔ እንደ ወርኪንግ ሴት እያዝልኝ በጣም ከባድ ነው። አንተ 3 ወርኪንግ ሴት ነው የገባው ማለት ነው። አንዴ መጨረሻ በሳነህ ከሌግ ኤክሰርሳይዝ ውስጥ ማለት ደግሞ ማሽን ቢኖር ይሄ ነው። የኛው ክል ማርሽን ብዙም አይመቸኝ። እንደምታዩት ለሱ ወርም አፕ ሴት ነው ትንሽ ኪሎ ማለት ነው። እኔ ግን ብዙ ጊዜ ወርኪንግ ሴት የሚገባበት ኬጂ ነው ይሄ። ቢኮዝ እዚህኛው ማሽን በጣም ስትራግል ያደርገኛል፣ ትንሽ ከብደኛል። ለምን አላውቅም። ሃምስትሪንግ ብዙ ጊዜ የምሰራው በአርዴል ኦር ከርል ማሽን ስላለ እሱን ነው የምጠቀመው። 205 ፓውንድ ሌከር በጣም ጫና ይኖረዋል። እንደምንም 10 ሞክራለሁ። Go. Come on. 6, easy. Come on, give me one. Now, finish it. Yes, sir. Nice. Damn. 10 አስገባኝ። አይ ወይቱን ልቀንሰው። እኔ በ86 ምን ሆነሃል? ይሞታል እንዴ? ሶ ጋይስ አድቫንቴጅ እየወሰድንበት እኔ አልዋሻችሁ ካልቻልኩ ላይ አልችልም። የሚከብደኝ ከሆነ ምንም ዋሻችሁ ነገር ካሜራ ስለሆነ ምናምን አልዋሻችሁ። ደቀ ማሽን ይከብደኛል፣ ምንም ማድረግ አልችልም። ብዙ ጊዜ እንደምናየው እንደዚህ ሙቭመንት እያሰራችሁ ምንም አይነት ስትራግል ሳታደርጉ ሬፕ ማለቅ የለበትም። በጣም ስትራግል አድርጉ። ደላስት የመጨረሻ 2 እና 3 ሬፕ በጣም ሊያስጨንቃችሁ ይገባል። ካልሆነ ግን ሬፕስ ሙስሊም ያውቅ ከሆነ እየሰራቸው አይደለም ማለት ነው። let's go ባን 15 yep 3 እዛው ላይ ባሚ come on እንዳታቋርጥ ጨርሰው። አንድ አንጣ አንበሳኔ ያ አንድ የመጨረሻውን ሴት ድሮፕ እናደርገዋለን። ልክ እንደ ኤክስቴንሽኑ ትንሽ ከሁለተኛው ሴት ወይም ከመጀመሪያ ወርኪንግ ሴት ከበድ አድርገን እንጀምራለን። ከ6 እስከ 8 ሞክርና ድሮፕ አድርገን ደግሞ ምን ያህል መስራት እንደምንችል እናያለን። ድሮፕ ካረኩ በኋላ የምሰራውን ሬፕ አላቆምም። ይራሲ አንበሳ go ጫን አንበሳ come on ትንሽ ጫን easy ጠፋብኝ። 75 ፓውንድ ያረፉ ነው በሰበቡ ይፈልግልሃል እያየሁ እኮ ነው። ልቀንስ ነው 6 ምችል ይመስለኛል። ና እሺ go easy go yes go ና 3 አለ yes sir go 2 ጫን በለው መጨረሻውን በደምብ ጫን easy አንበሳ ጀግና አቢዝ ነው እያደረገኝ ያለው
ሽት እንግዲህ እንላቀቃት ምስኪን ና ከማን ማጂ አስር በዚህ ትችላለህ ባል ሁለት አንተ ሽት ራስን ይሰራ Shit. Fuck. Come on. Yep. Come on. Damn. Damn. hamstring ጋየ በጣም ነው የጋየው። የትኛውን ማየት ላይ እንቅስቃሴ ብዙ ጊዜ ሬዚስት አደርጋለሁ ኦር ፋይት ማድረግ እችላለሁ፣ ግን የኛው ትንሽ ጠጠር ብሎብኛል። አሁን ደግሞ ወደ ሌግ ፕሬስ እንመጣለን። በጣም የሚከብደኝና የሚፈትነኝ ኤክሰርሳይዝ ነው ሌግ ፕሬስ። ለኔ ደግሞ ማይ ፌቨራይት በጣም ወደው ነው። አድ ኢትስ ፋኪንግ ዌት የትኛውን ማለት ነው ጀስት ፕሬስ አደርጋለሁ፣ ችግር የለብኝም። እዚህ ጋር ትንሽ ደግሞ ጨቆናታለሁ፣ እዛ ግን ተኛለ አቢዝ ነው ማድረጋት። 3 ሴት ነው የምንሰራው። ይሄ ወርም አፕ ሴታችን ነው የሚሆነው 150 ኬጂ ቀስ እያደረግን እስከ 12 ሬፕ እንሰራዋለን። ሌግ ፕሬስ ስትሰሩ ብዙ ሰው ላይ የማየው ስህተት በጣም አጭር ሬንጅ ነው የሚሰራው ብዙ ጊዜ። በእርግጥ ስቲል ጓዳችን ላይ በደንብ ጫና ይኖረዋል። አጭር ሬንጅም ቢሆን ፉል ሬንጅ አድርጋችሁ ስትሰሩት ግን ሞር መሰላችሁ ላይ የምታገኙት ኢንተንሲቲ ያለ። ስለዚህ እሱ በደንብ ፊል ታደርጉታላችሁ ፉል ሬንጅ በሰራችሁ ቁጥር። ሶ እኛ አሁን ወርም አፕ ሴት በምንሰራበት ሬንጅ ልክ እስከ መጨረሻ ሴታችን ድረስ በዛው ለመስራት እንሞክራለን። Yes. Nice. Baby. Nice. Nice. ማሽኑን ካውንት ሳናደርግ 250 ኬጂ ነው የሚሆነው። ሶ የማሽኑን ክብደት ስለማናውቀው ጀስት ምን ቆጥረው ፕሌቶቹን ብቻ ነው የሚሆነው። አይ ቲንክ 45 መሰለኝ። 45 ነው። 45 ኬጂ ኦልሞስት 300 ኬጂ ማለት ነው። ጂም ውስጥ ወደም ጠጡ በጣም ሶ ጂም ውስጥ 2 ሊትር ዋን የምንጨርሰው ዴይሊ አክቲቪቲ ይችላል። ከጂሙ ጋር እኔ ማክሲማም የምጠጣው እስከ 5 ሊትር ዋን ነው። ከ5 ሊትር እስከ 4 ሊትር ጂም ውስጥ ኤቭሪዴይ 2 ሊትር ጨርሳለሁ። ጠዋት 1 ሊትር ጨርሳለሁ። ከዛ በኋላ ምሳ 4 እስካለው ድረስ እስከ 2 ሊትር ነው የምጨርሰው ማለት ነው። እና ጂም ውስጥ ደግሞ መጠጣት አለባችሁ። ብዙ የጂም ወይም ሄቪ ሊፍት እያደረጋችሁ ጀስት በጣም ብዙ ኤነርጂ ኤክስፔንድ ስለምታደርጉ ዲሃይድሬት ታደርጉ ትችላላችሁ። ሶ ፊሊንግ ዲዚ ምናምን ሶ ሊያጥሩላችሁ ይችላል። የዛ ሰው ምንድነው ባዲያችሁ ብዙ ኤነርጂ እያወጣ ስለሆነ ዲሃይድሬት እያደረገ በጣም ብዙ ኤነርጂ እያወጣች ስለሆነ በላም መልክ የምታወጡ በጣም ብዙ ኤሌክትሮላይት ውሃም ስላለ በደንብ ውሃ መጠጣት ይኖርባቸዋል ማለት ነው። ኢዚ ዲስ ኢዝ ፋኪንግ ቤቢ ዌይት ካም ኦን ና የስ ሰር go easy come on yes lightweight nice go come on ና ትችላለህ አንበሳ ፑሽ ኢዚ ራስነ come on ና ያስኬዳል። come ፋይት አድርጉ ፋይት ና yes push it easy come on yes one more come on go push it easy this is fucking nah damn አሰሬፕ 10 that's cool enjoy እናደርጋለን። ያደኩበት ነው ጥርስ ያልነቀል በሆኜ ነው እንጂ ጥርስ የነቀልኩበት ወርከት ሌግ ፕሬስ ማለት let's go come on easy but we can do this shit come on one let's go 2 3 4 5 6
አቀለልሻት አምብሮክን ይላል። ብሬክ እናደርግና ጋይስ እንዳያችሁት በጣም ሄቪ ሴት ነበረ። ስለዚህ ትንሽ ረዘም ያለ እረፍት ያስፈልገናል። ካረፍኩ በኋላ ደግሞ በደንብ ሶስተኛውን ሴት ወይም የመጨረሻውን ሴት ለመስራት እንሞክራለን ወይ ጨምረን። አሁን ግን ዲዚ የሆንኩ ስለሆነ በደንብ ማረፍ አለብኝ። ያ እኔም ዲዚ ስሜት የተሰማኝ ነው። ትንሽ ያጠለወለኝ ነው። ቅድም እንዳልኳችሁ ነው ዋጣጥቻለሁ፣ ግን በጣም ሄቪ ነው። ቢኮዝ አየር በጣም ብሬዝ እናደርጋለን ሌግ ፕረስ የምንሰራበት ሰዓት። ከዛ ብዙ ጊዜ ሌግ ፕረስ የምታደርጉበት ሰዓት ጭንቅላታችሁን ያዝ የሚያደርጋችሁ ከሆነ ብለድ ፍሎ ወደ ላይ እየመጣ ነው ማለት። ቢካዝ ሄቪ ዌት ስለሆነ ወደ እናንተ ነው የሚመጣው። ወይቱ በጣም ጫና ስለሚያሳድርባችሁ አየር ትይዛላችሁ። አየር የምትይዙበት ሰዓት ብለድ ፍሎዎች ወደ ጭንቅላታችሁ ይሄዳል። ለዛ ብዙ ጊዜ እንደ ራስ ምታት አንዳንድ ሰዎች እንደምታዩት በአፍንጫቸው ደም ሲመጣ ታያላችሁ ምናምን። ለዚህ ነው። ስለዚህ እየተነፈሳችሁ ለመስራት ሞክሩ እና ከአፍተር ሄቪ ሊፍት ካደረጋችሁ በኋላ ቴክ ኢናፍ ሬስት፣ ከዛም በኋላ የምትመለሱት ማለት ነው። ስቲል እኔ አይ ፊሊንግ ዲዚ። አሁን ላይ ትንሽ ብሬክ ማድረግ አለብኝ። 2 ደቂቃ እሱ እንዳለው 2 ደቂቃ 3 ደቂቃ ምናምን ብቻ ሰውነቴ ወደ ኖርማል እስኪመለስ ድረስ አርፋለሁ። ከ3 ደቂቃ በላይም ላርፍ ስለሚችል ማለት ነው። እና ሱሬ ለምንድን ነው ይህን ወርክአውት የመረጥከው? ለምሳሌ በእኔ ፕሮግራም የሁለተኛ እንቅስቃሴ ነው። ስኳት ካረኩ በኋላ አዳክተርና ስኳት ካረኩ በኋላ ሶስተኛ ላይ የሚገባው እንቅስቃሴ ነው። ሶስተኛ ላይ ሳረገው በደንብ ኤነርጂ ይኖረኛል፣ በደንብ ሊፍት አደርጋለሁ። ግን አንተ አሁን የገባው ሌግ ፕሬስ አለ፣ ከርል አለ፣ አዳክተር አለ። እነዚህ 3 እንቅስቃሴዎች እንዳለ ኤነርጂ ይጠይቃሉ። እነዛን ተቋቁመ መተህ እዚህ ጋር ሌግ ፕሬስ ማድረግ ኤነርጂን አይጨርሰውም ወይስ ለምን መረጥከው ይሄን ፕሮግራም? ናይስ አሪፍ ጥያቄ ነው። እኔ እንደምታውቁት ቦዲ ቢልደር አይደለሁም እና ጀስት ለጤናዬ እና ቅድም መጀመሪያ መግቢያው ላይ እንደገለጸላችሁ ሞዴሊንግ ኢንዱስትሪ ውስጥ ነበርኩኝ፣ አሁንም አለው። ብዙም እየሰራሁበት ስላልሆነ ነው። ሰውነቴን በዛ መልኩ አስጠብቄ ነው መሄድ የምፈልገው። ግን ደግሞ እንደዛው እንዳለ ሆኖ ስትሬንግዜ በደንብ ከፍ ያለ ሌቭል ላይ እንዲሆን እፈልጋለሁ። ሲቀጥል ደግሞ ራሴን ቻሌንጅ ማድረግ ያስደስተኛል በምሰራቸው እንዳለ ኤክሰርሳይሶች። ስለዚህ የመጀመሪያ ላይ አይዞሌት የሆኑ ኤክሰርሳይሶችን መርጬ በደንብ መስሌን ሂት ካረኩኝ በኋላ ወደ ኮምፓውንድ እመጣለሁ ማለት ነው። ኮምፓውንድ ላይ ስመጣ ኦልሬዲ መስሌ ጫና ውስጥ ነው ያለው። ስለዚህ ራሴን በደንብ ቻሌንጅ ለማድረግ ይረዳኛል ማለት ነው። ዛስ ዋይ ሌግ ፕሬስን መሀል ላይ የከተትኩበት ምክንያት ሃንስሊ ከምር ማንም ፎሎ አያደርግም ይህን ፕሮግራም ለመናገር። ለምን እንዳልኩ ንገርህ፣ የመረጥካቸው መጨረሻኛ ላይ ያረካቸው ወርካውቶች እንዳለ the worst። ሌግ ፕሬስ መጨረሻኛ ላይ ማድረግ ማለት ብሮ አይመጣውም። ከዛ ከሌግ ፕሬስ በኋላ እንዴት ሬዚስት ያደርጋል ወደ ቡልጋሪያ ለማድረግ? እኔ አሁን ቡልጋሪያ ላይ ባይ ነው የሚመጣው አልችልም። አሁን መጨረሻኛ ላይ እዛ ጋር ግሬን ጨረሻው እዚህ ጋር ነው የታገልኩት በ300 ኬጂ ኢማጂን። ከዛም በኋላ ቡልጋሪያን ሃውካ ብሮ አይሆንም። እናንተም እንደዚህ ስሩ ያልናችሁ ሳይሆን እንደዚህ ራሳችሁን ቶርች ማድረግ የሚያስደስታችሁ ልክ እንደሱ ማለት ነው። እንደዚህ ሃይ ኢንቴንሲቲ የሚያስደስታችሁ፣ ሃይ ቮሊዩም የሚያስደስታችሁ። አክቹሊ ቮሊዩሙ ብዙም ይባል አይደለም፣ ግን ኢንቴንሲቲው ከባድ ነው እና ኢንጆይ ማድረግ የሚያስደስታችሁ እንደዚህ አይነት ሃይ ኢንቴንሲቲያችሁ በጣም ኃይለኛ ኢንቴንሲቲ ኢንጆይ የምታደርጉ ሰዎች አላችሁ። ግን ይሄን ቼክ ማድረግ ትችላላችሁ፣ መሞከር ትችላላችሁ። ከዛ ውጭ ግን ሃይፐርትሮፊ ላይ ያላችሁና እንዴ ለባዲ ቢልዲንግ ጋር የምትዘጋጁ ሰዎች ግን ስታፍ ነው የሚሆነው። ቢኮዝ በቂ የሆነ ሪከቨሪ ያስፈልጋቸዋል። እሱ ሁልጊዜ በአንድ ቀን ያመጣው ነገር አይደለም። በጣም ብዙ ጊዜ ስለተደጋገመው እና ይህን ፕሮግራም ሳይቀይረው ለ1 ዓመት ምናምን ፎሎ አፕ አድርጎ ሊሆን ይችላል። ለዛም ነው ኤነርጂው እንደዚህ ሆነው ስትሬንግዙ አሪፍ የሆነው ማለት ነው። ስለዚህ እናንተም ደግሞ እንደዚህ ኢንጆይ እንደሱ ማድረግ የምትፈልጉ ከሆነ በጥሩ ኢንቴንሲቲ ሞክሩት። ግን ሃይፐርትሮፊ ላይ ያላችሁ በቂ ሬስት የማታደርጉ ከሆነ በጣም ከባድ ነው፣ ታፍ ያደርጋቸዋል። ሶሩ ራሱ በቶሎ ሊለቀላችሁ አይችልም። ስለዚህ ኢንቴንሲቲ ኢንጆይ ማድረግ የሚመቻችሁ ይህን ወርክአውት በጣም ሞክሩት። እኔ ልረፍ እስከዛ ዲዚ ያለቀኝ። እሱ እንዳላችሁ ትንሽ ያው ከበድ ያለ ነው የሚሆነው ኤክሰርሳይሱ እንዳላችሁ ጀስት ለቪዲዮ ብቻ ሳይሆን ኦር እናንተን ኢምፕረስ ለማድረግ ሳይሆን
ለረጅም ጊዜ የተከተልኩት የወርክአውት ፕሮግራም ነው። ከ150 ኬጂ ጀምሮ ነው ሌግ ፕሬስ እያደገ እዚህ የደረሰው። ማንኛውም ኤክሰርሳይዝ ላይ ልክ ፉል ስታክም ስንገባ ከትንሽ ዌይት ጀምሮ ነው ቀስ እያለ እያደገ የመጣው። ስለዚህ እናንተም እንደዚህ አይነት የወርክአውት ፕላን መከተል የምትፈልጉ ከሆነ እንደዚህ አይነት ኤክሰርሳይዞችን ሰሌክት እያደረጋችሁ ወይም ደግሞ መጀመሪያ ላይ መስላችሁን ሂት የሚያደርግላችሁን ኤክሰርሳይዝ ሰሌክት አድርጋችሁ ከዛ በኋላ ኮምፓውንድ ወይም ደግሞ ከባድ የሚባለውን ኤክሰርሳይዝ መሀል ላይ የከተታችሁ ራሳችሁን በደንብ ቻሌንጅ ማድረግ ትችላላችሁ። ለረጅም ጊዜ ሲሰሩት ደግሞ ቀስ እያላችሁ አድቫንስ እያደረጋችሁ ትሄዳላችሁ ኤክሰርሳይዙ። እንዳልኩትም ይሄ ወርክአውት በጣም ነው ቻሌንጅ የሚያደርገኝ። አይ ማንንም ይከብደኛል እንዴ ምን ሆናል? ከዛ ወርክአውት በኋላ እኮ ነው የመጣ ነው እዚህ ጋር እና በዛ ላይ ደግሞ 300 ኬጂ ቀላል አይደለም። ስለዚህ ከ6 እስከ 8 ባለው ሞክራለሁ። come on ና ኢዚ አግሻሉ ትንሽ ነው ስፖርት ማድረግሽ። ና ና ትችላለህ። go ና up easy yes sir come on ና push it yes ትችላለህ። ና yes keep fighting let's go ና push it easy come on this is fucking big weight you can do this come on yes sir ና ቀንሰናል፣ ድሮፕ አድርገናል ሳናስበው። ና ሬፕ እንጨምራለን። ችግር የለም go up yes ና let's get out come on my G ና push it easy nice ያስኬዳል go still አለ ኤነርጂ ና ጫን በል አንበሳ one more በደንብ ጊዜ ና አለሁልሽ ነይ up push easy ና come on you did it ሌግ ፕረስ ላይ ሄቪ ሊፍት በምታደርጉበት ሰዓት ወገባችሁ የሚያማችሁ ከሆነ ኖትስ ማድረግ ያለባችሁን ነገር ልንገራችሁ። አንደኛ እግራችሁን እዚህ ሌግ ፕረስ ላይ ካረጋችሁ በኋላ ሌግ ፕረሱ ሲመጣ ወደ እናንተ ሂፓችሁ ከዚህ ጋር ዊንክ የሚያደርግ ከሆነ that means እንደዚህ የሚል ከሆነ ማለት ነው። በአጠቃላይ ኮምበሩ መቀመጫችሁ መነሳት ከተጀመረ ሎወር ባካችሁ ከሎወር ባካችሁና ከሂፓችሁ ጋር ጆይንት ፍሪክሽን ውስጥ ነው ያለው ማለት ነው። እንደዚያ ሙቭመንት እየሰራ ነው። ይሄ ሙቭመንት ሎድ ኖሮበትና ሲበዛ እንደዚያ ሙቭመንቱ ሲበዛ ሎወር ባካችሁ ላይ ፕሬሸር ይፈጥራል ማለት ነው። ስለዚህ መቀመጫችሁ ከዚህ ከፓዱ እንዳይነሳ ለማድረግ ሞክሩ። አንደኛ እንዴት ነው የምታደርጉት? እንዳይነሳ የምትፈልጉ ከሆነ እዚህ ጋር ያለው መያዣ አለ። ወደ ራሳችሁ ሳብ አድርጉት በደንብ። እናንተ በምትስቡበት ሰዓት መቀመጫችሁ እኛውን ስለሚገፋው ፓዱን በደንብ ስቴብል ሆኖ መቀመጥ ይችላል ማለት መቀመጫችሁ። ከዛ በሚመጣበት ሰዓት ይዛችሁ በደንብ ታመጣላችሁ። ከዛም ትገፉታላችሁ። ከዛ ምንም አይነት ሎወር ባካችሁ ላይ ፕሬሸር አይኖርም ማለት ነው። ብዙ ጊዜ ይሄ መቀመጫችሁ መነሳት ሲጀምር ነው ሎወር ባካችሁ ላይ ፕሬሸር የሚኖር። ስለዚህ ይሄን ነገር ኖት ሳርጉ በምትሰሩበት ሰዓት 10 ሬፕ yes sir come on shit sir ሁለት ና come on ባሚ ሶስት come on አራት ኢዚ ራስ አምስት ናይስ አለውኝ። ከዚህ በኋላ let's go ና ሰባት በጣም ናይስ ወሞ እዛው ላይ ባሚ ና አይዞኝ ኢዚ ሰርፋለሽ ተርፈሻል መጥቶሻል። እሰይ አይዞኝ አባቴ ሺት ናይስ አቀለለ ራማችን ጎድተን ነበር ለራሳችን ስንታገል። አይዞኝ አባቴ ናይስ ባሚ ሲገባ እንዳስረዳችሁ ፎርማችሁ ትክክል ሳይሆን ሄቪ ሊፍት ብታደርጉ ምንም ጥቅም አይኖረውም ማለት ነው። አንደኛ መሰላችሁ ላይ በደንብ ቴንሽኑን አታገኙትም። ሁለተኛ ደግሞ ራሳችሁን አደጋ ውስጥ ትከቱታላችሁ ማለት ነው። ስለዚህ እንደዚህ አይነት ዌት ፑሽ ለማድረግ ረጅም ጊዜ ይፈልጋል። ቀስ በቀስ ፕሮግረስ እያደረግን ነው እዚህ ድረስ የምንመጣው። ቀስ እያላችሁ ፎርማችሁ ላይ ፎከስ በማድረግ ትንሽም ዌት ይሁን እሱም በደንብ እየሰራችሁ እያሳደጋችሁ ትመጣላችሁ ለማለት ነው። ይመቻችሁ። ሴት ነው የምንገባው። አሁን ዋርም አፕ ሴቴን ጨርሻለሁ። ከዚህ በኋላ 2 ሄቪ ሴት ይኖረናል።
ስንት ነው? 10 Bravo Bami. Nice. Shit. መጀመሪያም የታማን ነው በደምብ ስሩ። አረ ልክ ነኝ አረ በደምብ እየታማንም ስለሆነ ከታማን መስራት አለበት። ሰርተን ታማ አረ አትሊስት እየሰሩ ነው ይባላል። So go. Come on. Come on, finish it. ካፍ መሰረታዊ ነገር ነው። መሰረታዊ ነገር ካፋችሁ ትልቅ መሆን አለበት። ስፔሻሊ ወንዶ ናቸው ምናምን ካፋችሁ ትልቅ ካልሆነ ምናምን ካፋችን በምንም አይነው ጄኔቲክስ ማተር እንደሚያደርግ ግን ሞክሩ። እስከ መጨረሻው እስከ ሊሚታችሁ ድረስ ለመስራት ሞክሩ። ሶ ጄኔቲክስ ቢሆንም ትንሽ እንኳን የሚታይ የሆነ ካፍ ይኖራቸዋል። ሶ ጄኔቲክስ ነው ምናምን ብላችሁ ከመቀመጥ የተሻለ ነገር ብትሰሩበት የተወሰነ ዲፈረንስ ታገኝ የሆነ ነገር ለውጥ ይኖረዋል። ግን ብዙ ጊዜ ጄኔቲክስ ነው ምናምን እያልን ለራሳችን ኤክስኪውዝ መስጠት ልክ አይደለም ብዬ ነው የማስበው። ቢኮዝ እስከታገለን ድረስ ትንሽ እንኳን ከጄኔቲክሳችን ለየት የሚል ትንሽ እንኳን ለውጥ ማግኘት እንችላለን። ሶ ያም ሆነ አድቫንቴጅ መያዝ ነው እንደምንም ብለን እንጂ ለራሳችን ኤክስኪውዝ ሰጥተን ጄኔቲክሳችን ነው ጀስ አበሻ ስለሆንኩ ነው ኖ። አበሾች እንደውም ካፍ አላቸው። እውነት ለመናገር የአበሻ ኢትዮጵያ ካፍ የለው ምናምን እንደሚባለው አይደለም። አበሻ ካፍ አለ፣ በጣም ብዙ አሉ። ከማጆሪቲ አንፃር እንዲህ ከተባለ አለ ማየት እንችላለን። ግን እና መለወጥም እንችላለን። ኦፍ ኮርስ እንደ ቴስቶስትሮን እኮ በዓለማችን ነው በአፍሪካ ስንት ነው ሁለተኛ ደረጃ ቴስቶስትሮን መጠን ከፍተኛ ያላችሁ ተብሎ ማለት ነው። ሶ እንደዛ ከሆነ ሶ መስል ቢውል ለማድረግ ኢዚ ነው ማለት ነው ለኛ። ስለዚህ ኤክስኪውዝ መስጠቱ ልክ ነው ብዬ አላስብም። ስለዚህ ጄኔቲክስ ምናምን አትበሉ። ቴስቶስትሮናችን ከፍተኛ ነው እስከተባለ ድረስ ከኛ የሚጠበቀው እንደው ትንሽ ኤፈርት ማውጣት ነው። ከዛን ክንሲ የራሳችን ሪዛልት በደንብ። ስለዚህ ዶንት ሜክ ኤክስኪውዝ ፎር ፋኪንግ ኤኒ ነገር ማለት ነው። ቀጥታ ጎ ሃርድ። ከዛም በኋላ በደንብ መብላት፣ ከዛን ራሳችሁን ኪፕ ማድረግ ነው መጠበቅ ነው በተለያየ ነገር። ከዛን ለውጥ ይኖረዋል። ጫና ፈጥራችሁ እስከሰራችሁ ድረስ ምንም ለውጥ ማታዩበት ሪዝን አይኖርም ማለት ነው። ስለዚህ ራሳችሁን ጂም ውስጥ የምታገኙበት ታይም አቢዝ ለማድረግ ሞክሩ። ከዛም በኋላ ሪከቨራችሁ ላይ ለመጨነቅ ሞክሩ። ከዛን መስል አላደገም ጡንቻ አላደገም ብላችሁ ካላደገ ጡንቻችሁ አላደገም ካላችሁ መታችሁ እኔን ጠይቁ። እንዴት እንደሚያድግ እኔ በደንብ አሳያችኋለሁ። because I'm a muscle monster ስቀልድ ነው። the worst exercise in the world ቡልጋሪያን ስሙ ራሱ ያስጠላል አይደለም እንቅስቃሴው እንኳን ይቀርና በደንብ ብሬስት ስለሰጠነው ለኳዳችን ለሃምስትሪንጋችን ለመቀመጫችን አሁን ወደ ቀጥታ ወደ ቡልጋሪያን ስፕሊት ስኳት እንገባለን። እንደዚህ አይነት ፕሮግራም ሜተድ ወይም እንደዚህ አይነት ወርክአውት ስፕሊት ኤክስፒሪየንስ አድርግ ለመጀመሪያ ጊዜ ነው። ከከባድ እንቅስቃሴ መጨረሻኛ ላይ ከባድ እንቅስቃሴ ማድረግ እውነት ለመናገር ጄፍ ሌፓርድን የሚፈቅድ አይመስለኝም። እሱም እንትን የሚል አይመስለኝም። ሳይንሱ ራሱ የሚል አይመስለኝም። ብዙ ሰው ጄፍ ሌፓርድን ስለሚያደንቀው በሳይንስ ዙሪያ ለዛ ነው እሱን የጠራሁት እና ከባድ ነው መጨረሻኛ ላይ እንትን ኢንስቲትዩት እኔ ፐርሰናሊ አልወደውም። ቡልጋሪያን ወርክአውት ላይ የለም። እውነት ለመናገር ሳይኮሎጂካሊ እንኳን ስንመለከት በጣም እንትን ነው ጭንቅላታችን ራሱ አይፈቅድም። ስታያ ራሱ ማለት በቃ ተስፋ ያስቆርጣል። ጨረስኩ ብለህ ስትመጣ መጨረሻኛ ላይ መቀመጡ ደግሞ ተስፋ ያስቆርጣል እና ይሄ ደግሞ ምን ያህል ሜንታሊ ጠንካራ እንደሆነ የሚያሳየን። አሁን ቅድም ሌግ ፕሬሱ ጋር እንደነገርኳችሁ መጀመሪያ ላይ አይዞሌት በሆኑ ኤክሰርሳይሶች መስሌን በደንብ ሂት ማድረግ ነው የምፈልገው። ከዛ በኋላ ደግሞ ቻሌንጅ የሚያደርጉኝን ኤክሰርሳይሶች ኢንጆይ ማድረግ እፈልጋለሁ። ምክንያቱም ራሴን ቻሌንጅ ማድረግ ስለምፈልግ ነው። እንደነገርኳችሁ እኔ ቦዲ ቢልደር አይደለሁኝም። ለራሴ ፐርፎርማንሴን ቼክ ለማድረግና ስትሬንግዜን ቢልድ ለማድረግ ነው የምሰራው።
እና አቋሜን በጥሩ ሁኔታ ለመጠበቅ ምክንያቱም እንደነገርኳችሁ እኔ ሞዴል ነኝ። በዚህ ስራ ገና ብዙ መስራት ፈልጋለሁ አሁን ላይ የሰራው ባይሆንም። ስለዚህ እሱ ነገር አስጠብቄ መሄድ ስለምፈልግና ራሴን ቻሌንጅ ማድረግ ስለምፈልግ ነው እነዚህን ኤክሰርሳይሶች መጨረሻ ላይ የምከታቸው። አክቹሊ ይሄ የመጨረሻ ኤክሰርሳይዝ አለ። ከዚህ በኋላ አርዲኤል ይኖረናል። ሮማን ዲሊፍት ቡልጋሪያን ስፕሊት ስኳት አሁን የምንሰራው ስሚዝ ማሽን ላይ ነው የሚሆነው። ቤንች እዚህ ጋር አድርገን ስንሰራው በደንብ ታዩታላችሁ። እንደዚህ አድርገን የምንሰራበት ምክንያት በዳምቤል ስንሰራ አይ ቲንክ ትንሽ ስቴቢሊቲ ይጠይቃልና እግራችን ላይ አይደለም ፎከስ የምናደርገው ዌይቱን መያዝና ኮር ኢንጌጅመንታችንን ጀስት ወይም ደግሞ ስቴብል ሆነን መቆማችን ላይ ፎከስ ስለምናደርግ መስላችንን በዳይሬክትሊ ሂት ለማድረግ ትንሽ ከባድ ስለሆነ ነው። ምክንያቱም እዚህ ጋር ስንሰራ ስሚዝ ማሽን ነው የምንይዘው ዌይት ወዴትም አይሄድብንም። ስቴብል ነው የሚሆነው። በአንድ እግራችን ቆመ የምንሰራው ኤክሰርሳይዝ ስለሆነ ስንሰራው በትክክል ኳዳችንና መቀመጫችን ላይ ሂት ያደርጋል። ኤቭሪ ሬፕ ከመጀመሪያው እስከ መጨረሻው ሬፕ ድረስ ማለት ነው። እና ደግሞ ኢንቴንሲቲውን በደንብ በመጨመር ሄቪ ዌይት በደንብ አድርገን መስራት ፐርፎርም ማድረግ እንችላለን ማለት ነው። ሶ እንዳልኳችሁ ቻሌንጅ ማድረግ ራሴን ስለምወድ ሄቪ ነው የምሰራው። እዚህ ጋም ፔኑን ኢንጆይ ስለማደርገው ሶ ሄቪ ነው የምንሰራው። ኦኬ ጋይስ ወርም አፕ ሴት አድርገናል። በዛውም እንዴት እንደምንሰራ ቼክ አድርገናል። በጣም ጥሩ ነው ያለው። ለኔ ባሚ ገብቶ አሁን ይሞክረዋል። ከዛ እስከዛ ድረስ እስከ ስንት ኪሎ ድረስ ቡልጋሪያን ስፕሊት ስኳት መግባት እንደምንችል የገመታችሁ ጠብቁ። ብዙ ጊዜ ቡልጋሪያን ሲሰሩ ሂፓችሁን ወደ ኋላ ከገፋችሁ ሂፓችሁ ሞር ስትሬች ስለሚያደርግ ግሉታችሁ በደንብ ስትሬች ስለሚያደርግ ሂፓችሁን ወደ ኋላ ስትገፉ ሰው ግሉታችሁን የሚሰራው ማለት ነው ኢዝሊ። ከዛ ጉልበታችሁ ወደፊት የምትገፉ ከሆነ ደግሞ ኳዳችሁን የሚሰራው። ስለዚህ ጉልበታችሁን 90 ዲግሪ ለማድረግ ሞክሩ። ከዛ ኳዳችሁን በደንብ ይታረጋላችሁ ማለት ነው። በጣም ሲምፕል ነገር ነው። ለምሳሌ እንደዚህ ከሆንኩት እንደዚህ እየወረድኩ ከሆነ መቀመጫ ስትሬች ስለሚያደርግ ጉልቴን በደንብ ያሰራው ማለት ነው። እዚህ ጋር ሰውን ደግሞ ኳዴን ነው የማሰራው ማለት ነው። ሶስት ሴት ነው የምንገባው? አዎ 3 ሴት ነው የሚሆነው። ኦኬ 10 ሬፕ እንገባለን ኢች ሌግ ኢዚ Yes. Yes, sir. Come on. Now. Yes. Go. Now. Yes. Fight hard. Now. Yes. Target. One more. Now. Easy. Come on. Yes. Can. አንበሳ ትችላለህ። Yes. ጀግና ማጂ 6 ጋይስ 5 ሰርተናል። 6 ኔክስት ታይም ምናልባት እኔ 4 ተራዝቼ ኢዚ come on ማጂ yes አስጨንቀው ና yes push it come on fight yes ና ትችላለህ። አየር ሰብሰብ ጫን በልበት አሁን ና come on ና yes ጀግና ነሽ ጋዴ ጀግና 120 ኬጂ ነው። አዎ ኦኬ 120 ኬጂ ለኔ መጀመሪያ ጊዜ ነው 120 ኬጂ ቡልጋሪያን ስኳት ማድረግ ስሚዝ ላይ በጣም ከባድ ነው የሚሆንብኝ። ሶ 4 ሬፕ ለመስራት ሞክራለሁ። እች ሌግ 4 ሶ ሄቪ ነው። ስለዚህ እሱ ስትሪንግዝን ቢልድ ለማድረግ ነው ማጅ እኛ ምን እዳለብን። ስለዚህ ከቁጥሩ ጋር ሰርካየን 4ቱን በጣም ታግለን ከሰራት ሰው እንትመስላችሁ እንዴ እሱ የራሻ ወታደሮች የሚሰሩትን ይሰራልና እኔ መሞት አለብኝ እንዴ? ሶ ቤልት ታስሩ በጣም ወዳችሁ ጥብቅ እስኪያደርግ ማሰር የለባችሁ። ቢኮዝ አየር ብሬዝ ስለምታደርጉ ብሬዝ በምታደርጉበት ስፔስ ሊኖረው ይገባል። ትንሽ ስፔስ አለ ማለት ብሬዝ በምታደርጉበት አየር ይዛችሁ የምትሄዱበት ሰዓት ቤልቱ በራሱ ጊዜ ያዝ ያደርጋቸዋል፣ ጠበቅ ያደርጋቸዋል። ግን አየር የምትይዙበት ስፔስ ከሌለው ግን በጣም ያስጨንቃቸዋል ማለት ነው እና ኮምፎርት የማይሰማችሁን በትክክል እንድትሰሩ ማያደርጋቸው ወዳችሁን በጣም ስለሚይዝ ያስጨንቃቸዋል። ስለዚህ ትንሽ እንደዚህ በእጃችሁ ስፔስ መኖሩን ቼክ አድርጉ። ይችላል ባሚ
Yep. የምን መፍራት ነው? Come on. Yes. Up. Easy. Nice. Come on. አንበሳ ነይ ነይ ትዞራለህ። ናይስ ይሄ ኢጎ ነው። ናይስ ችዩ አይደለም። ናይስ ሌትስ ጎ ና ኮም ባሚ Yep. ወይኔ Yes. ሁለት Come on. አልችልም። ሁለት አንድ Come on. እኩል ስራ በዛኛው ሳይድ ና አፕ አንድ አለ ወገቤ ጋር መጣ። ናይስ በጣም ያሰራው በጣም አሪፍ ብለን የመጨረሻ ኤክሰርሳይዛችን ላይ ደርሰናል። ሮማኒያን ዴድሊፍት ነው የምንሰራው። ሜንሊ ሃምስትሪንግ እና ግሉታችንን በደንብ ሂት እናደርጋለን። ሶ አንድ ወርም አፕ ሴት ነበረን በ45 ኬጂ። አሁን ወርኪንግ ሴት በ60 ኬጂ እንጀምራለን። ሶ ወርኪንግ ሴት 2 አለን። ይሄና ከዚህ በኋላ አንድ ይቀረናል። ናይስ ሶ come on yes 10 ነው 10 እንግዲህ 60 ኬጂ በአንድ 60 ኬጂ በአንድ 60 ኬጂ 10 ሬፕ አርዴ አድርጓል። እኛ ደግሞ ስትራፓችን ተጠቅመን ከዛ ቤል ተጠቅመን እናነሳው። የመጨረሻ ፊኒሸር ነው። ፊኒሸር እንግዲህ እኔ እንደዚህ በሄቪ ሊፍት አይቻለቅም። በጣም ኢንቴንሲቲ እና ቮሊዩም በጣም ብዙ ነው። ትንሽ ከበድ የሚል ነው እና እስኪ እንታገላለን። ወገባችን ጠበቅ አድርገን እሱ ያለ ቤልት ነው የገባው። ዳት ሚንስ ጠንካራ ነኝ ነው። እንደዛ ነው አሽሙሩ፣ እንደዛ ነው እንግዲህ አይ ደግሞ ምንም ማድረግ አልችልም። በቃ ወገቤን ያመኛል። ቤልታችን ጠበቅ ከዛሬ በሜዳችን አግኝተነዋል። እንግዲህ ያው እንታገላለን። ያ በጣም ተቋቁሞናል። የኛም ጊዜ ይመጣል። በጣም ተቋቁሞናል ጋይስ። ደማትረፍ ታይም በቃ የኛ ጊዜ ይመጣል። ከዛን እንጫናለን። ችግር የለውም። እስኪ እናየዋለን። ደግሞ ስታነሳ ቆጥራል። ኧረ አይቆጠርም። Come on, Bobby. Yes, sir. Come on. Come on. Too easy. Yes. Yes. ቤዝ ማድረጋችን ካልቀረ ሞሬት መስራት ይኖርብናል። አሪፍ። የዛሬው ሌግ ዴያችንን እዚህ ጋር ጨርሰናል። እስቲ ባሚ ስለ እኔ ሌግ ወርክአውት ወይም ደግሞ ሌግ ወርክአውት ፕላን ምን እንደተሰማውና ምን ያህል ሬት እንደሚያደርገው እንጠይቀዋለን። እስቲ ባሚ እንዴት አገኘው ወርክአውቱ? ታፍ በጣም ከባድ ነው። ትንሽ ኢንቴንሲቲው ከባድ ነው። ኢንቴንሲቲ ብቻ ሰው ቮሊዩም በጣም ብዙ ነው። ኢንቴንሲቲ በጣም ሃይ ኢንቴንሲቲ ነው እና ሃይፐርትሮፊ ላይ ላላችሁ ሰዎች ሃይፐርትሮፊ ብቻ የሚመቻቸው ሰዎች ይሄ ወርክአውት በጣም ነው የሚከብዳቸው። ቢኮዝ ሁለት ሴት ቱ ፌደር ነው የምትሰሩ ሰዎች እና ከዛም በኋላ ሾርት የሆነ ቮሊዩም የምትጠቀሙ ሰዎች የኛውን እንቅስቃሴ ለመስራት ከባድ ነው የሚሆንባቸው። ቢኮዝ የሚሰሩ ከሆነም ደግሞ ጥሩ ሪከቨሪ ያስፈልጋቸዋል ብዬ አስባለሁ። ግን እንዳንተ ደግሞ እንደዚህ ራሳቸውን አቢዩዝ ማድረግ ለሚፈልጉ ሰዎች በጣም ምርጥ ወርክአውት ፕሮግራም ነው። ራሳቸውን ጂም አብቶሮች ማድረግ የምትወዱ ሰዎች ካላችሁ ይሄን ሞክሩት። ለኤክሰርሳይዝን ትወዱታላችሁ በእርግጠኝነት እና ስትሬንግዛችሁም ያድጋል ብዬ አስባለሁ። እና በጣም ከባድ ነው ለቢጊነር ለሆነ ሰው አድቫንስ ሆናችሁ ሞክሩት። ስፔሻሊ ስትሬንግዝ ትሬኒንግ ላይ ያላችሁ ሰዎች ማለት ነው። እና ሱሬ ወዝታፍ እኔ ፐርሰናሊ የአንተን ፕሮግራም ኤክስፒሪየንስ በማድረጌ ወድጄዋለሁ። አፕሪሺየት ቴንክ ዩ ሶ ማች። እንደዚህ የምትሰራ አይመስለኝም። ባይ ዘ ጋይስ አንድ ጂም ውስጥ እየሰራን ወርክአውት ስንሰራ አንገናኝም። ሜይ ቢ ማሽን ሼር ለማድረግ ምናምን ስንገናኝ ነው ፑሽ የምንደራረገው። ሙሉ የወርክአውት ፕላናችንን አንተዋወቅም። ሶ ዛሬ የኔን ሌግ ዴይ
ከባሚ ጋር ሼር አድርገን ሰርተናል። ወዶታል እንደነገራችሁ ከሆነ አይ ቲንክ እንደናንተ ሞክራችሁት እንደምትወዱ ተስፋ አደርጋለሁ። ባሚ እንግዲህ ግን አሁን ቀጣይ የራሴን ወርካውት እንትን ማለት አለብኝ እንዴ ዝም ብሎ አሰርቶ መሄዳለ እንዴ አሰርቶ መሄደለ ስለዚህ ፎር ሹር የባሚን ወርካውት ደግሞ በቀጣይ አብሬው እየሰራውኝ የሱን ወርካውት ደግሞ እስቲ መሞክሮ ይሆናል። አይ ሆፕ እንሰራለን። ቴንክ ዩ ተስፋ አደርጋለሁ እንደዛ። ቴንክ ዩ ጋይስ ሶ ያ አዲስ ዩቲዩብ ቻናል ሼር ሰብስክራይብ አድርጉ። የዛሬ ወርካውታችን ከሱራፌል ጋር የነበረን ቆይታ ይሄን ይመስል ነበረ። ሌላ ቪዲዮ ከሱ ጋር አብረን እስክንሰራ ድረስ ፒስ አውት።